ይሰራል። እሺ አስተዋውቁኝ ቦታው እኛው ግብር የትኛው እኛው ግብር ይሄ ግንቡ አዎ ሲደሞ ቤተልሔም ይቺ ግቢዋ የፈረሰችው እሺ ለማሽ ቤተክርስቲያኗ ተሰምቷል ግንባር ሰለግንባል አና ቤተክርስቲያን ፍራሹ ሰለግንባል አና ግንባር እንዳለን በቆም የማን ነው ቤተክርስቲያኑ የሚቤታችን ሰግድ ማርያም በወልዳ በራ ሰገር ማርያም እዚህ ነበርች ታዲያ በዛን ጊዜ 300 ልቃውንት የአራት ሰሞን ያቺን ቦታ ያገለግሏል ነበር እነዚህ ማረቆስም እነ ተክለ ሃይማኖትም እነ ጽዋ ጽርቅም አገልግሎባታል ቤታችን ማለት ነው ህይወታቸው ቀድሰውባታል ስብሐተ እግዚአብሔርም ቆሙባታል አባታችን አቡነ ዜና ማርቆስ እንኳን በተአምራቸው ላይ ሲናገር ኢየሩሳሌም ሄደው ሲመለሱ እቺ ቦታ ደረሱ ወዲያ ይላሉ ብራናው እንዴት ነበር የሚጠቅሰው ይሄን ቦታው ቃላብ ይያለ ብራናውማ የዛው የኛው ጃኔ ዘተፈረጉ ምለው ያው መጥቆያ ነው ጃኔ ዘተፈረጉ ለቃላቱ ለመላቀ ጽመት በስሙ መጥቆያ ወነ ቦታ ሁሉ አጋንንት ይለዋል በዘ በወዲያ በረሃ ያሉ ሁሉ በዘ በጅረት ያሉ ላሉ አጋንንት ሁሉ በዛም ቦዲያ ያሉ ጅረት ያሉ አጋንንት ሁሉ ንጉሳቸው ነበር ወዲያ በረሃ ለምን አጋንንቱ ንጉሳቸው ነበር ስሙ መጥቆያ የሚባል አጋንንት እና እሱ የተጠመቀበት ነው እዚህ ቆላው ያው ጅረቱ ቅድም አንስተነዋል እና እህበሌም የጸደውበት አለ ዜና ቆስና ተክለ ሃይማኖት 41 ቀን ይህችን ቦታ አልተለዩአትም ይላል 41 ዓመት ወዴትም ኢየሩሳሌም ሄዱ ወዲያም ሄዱ ወዲያ ሄዱ ዞረው ወይም በአመታቸው ሆነ በመንፈቃቸው ሆነ በወራቸው ሆነ እቺ ቦታ ቀድሰው አገልግሎኑ ወደ ላገደ ወደ አስተምሮት የሚሄዱ አቡነ ተክለ ሃይማኖት አቡነ ዜና ማርቆስም ነው ወነበሩ ሁጉረ በገዳም ወግድ ያላቸዋል በስንክሳር ላይ ወነበሩ በወግዳ በረሃ ባንኖ ኖሩ እያለ ስለዚህ ቦታ ይናገርላቸዋል እና ወተም በሌላኛው ላይ ዋሻ ነገር ይቻለ ጸለውባት አሁን ዛሬ መናኒዎች የሩቅ እየመጡ ይገቡባታል የዚህም ሀገር ሰዎች ወደ ምንም ሆነ ወደ ኑሮም ሆነ ወደ ምናኔም ሆነ እሷት ገብተው ራእይተው ነው ታዲያ የሚሰማሩት እንጂ ዝም ብሎ ቀብለሰው የሚሰማራው አንተ ይሄ ነው ማደሪያ አንተ ምና ወደ ምናኔ ነው አንተ እንድዛለ ብለው ተተረተው ሄደው ነው ወደ አዲላቸው የሚመጡት እንግዶች እናንተ ማታውቋቸው አናቃቸው ነው ባታውያኖች ያቃቸው እንደነከናት እንደዚህና ማርቆስ በቃ እኔ የሚመጡት ተመርተው ራሱ በራይ ነው የሚመጡት ያ ሲገቡ ግን ያቸው ዋሻው ሲገቡ እንደ ጥሬ ነገር ድስት ብረት ድስት ይገኛል አንደ ሰዓት ሁሉ ያነደዱበት ሁሉ ይገኛል እሱ እነዛ ተሩቅ በቃ በዚህ የታዘዙ ስጉራን ስጉራኖች ቅዱሳን ናቸው እና ክቡር ቦታ ነው አሁንም ስንት ይነገራሉ አባቶቻችን ከስንት በላይ ከስንት ሺህ በላይ ቅዱሳኖች ቦታ ሰፍሮበታል ይላሉ አንበተ እነሱ ለዓለም አሁን የሚጸልዩ እነሱ ናቸው ለዓለም የሚጸልዩ ለዓለም ድነት የሚሰጡ የነሱ ጸሎት ነው ይባላል የአቡነ ተክለ ሃይማኖት ይሄ ልዩ ቦታ ነው ማለት ብዙ ያገለግሉበት ነው አቡነ ጽዋ ለጽርቅም ክርስትና የተነሱት እዚህ ቦታ ነው ጽርቅም የተነሱ ይሄም አገልግለዋል ጽዋ ለጽርቅ እቹ ተነሱ እቹ አቡነ ጽዋ ለጽርቅ ክርስትና የተነሱት ይቺ ነው ቤተክርስቲያን ይሄ ፈረሰው ማለት ነው ይሄ ፈረሰች ማለት ነው የሰገድ ማርያም ታቦቷ ላይ ያወጡት ቅርብ ጊዜ ነው 80 ዓመት ቢሆነው ነው እንጃ 100 ይገባል ማለት ነው ከዛ በፊት እዚህ ነች ቤተክርስቲያኑ እዛ ታች ጀማ ውስጥ ያጠመቋቸው ክርስትና እዚህ ነች ለእመቤታችን የሚሰገዱት እዚህ ቦታ ነው ይህች ቦታ ነው ተጠመቁ ወዲያ እንትና በዙቅ ላይ የሚባለው ከነሰራዊቱ መሰግሉንም ንጉሱ ነው በዘቆ በዙቅ ላይ ይህች ሰገዱ ንጉሱ በዘቆ ላይ መሰግሉ ደግሞ ጠንቋዩ ተስፋ ማርያም ተባለ ጻድቅ ሆኑ ሶስቱ ጻድቅ ሆነው ግን ያው ጽላት የላቸው የጽዋ ለጽርቅ ነው የጽዋ ለጽርቅ ጽላት ያለው እሱ እንደና አባታችን እንደና አቡነ ተክለ ሃይማኖት እንደነ ዜና ማርቆስ ከባድ ተጋድሎ ስላደረገ ያው እግዚአብሔር ቃል ኪዳን ሰጥቷል እሱ ነው እና ከባድ ቦታ ነው አሁን ለኛ አይታዩንም እንጂ ለዓለም የሚጸሉ ቅዱሳኖች ይሄ የጥንታዊ ኑሮ የለም ነበር ተየተንትላ
ላጃ ግንድ የሚባል ሀገር አለ። እንደው ወደ እንታ ደብረ ብርሃን ወዲያ ከዛ ሁሉ ያመጡ ይሄ ነበራሉ የሚቀብሩ በስንት ዓመታቸው እያጓዙ ወስንት ወር በስንት ቀን እያጓዙ ይሄ ነበራሉ የሚቀበሩ ቀብሩ ሁሉ አለው ይሄ ቦታ። አዎ ተሩ ተላንጃ ተንተራ ተደራ ወደ ላጃ ግንድ ጊዮርጊስ የሚባል እሺ ከዛ ቀበሌ ሁሉ ያመጡ ይቀብሩ ነበር ያለው አባቶቻችን ተሸክመው አምጥተው እዚህ ነው የሚቀብሩት። በስንት ቀን እያጓዙ እያሳደሩ ቤተክርስቲያን ያለችው እቺ ብቻ ሰዎች ማለት ነው ማለት ነው። ጥንታዊት ነች። አዎ ጥንታዊ ነኝ። ይሄ ነገር በግሸን ላይም እኮ ትነገራለች እቺ ሰግድ ማርያም እዛ ቀርባችሁ እዛ አሰግዱ ይላል። ሰግድ ማርያም እዛ ይላል። ስሟ ለምንድን ነው ሰገድ የተባለው? ሰግድ ማርያም ያው ጸዋ ጽድቅን ከተጠመቀ በኋላ አባታችን አቡነ ተፈና አባታችን አቡነ ዜና ማርቆስ በለ ማርያም 7 ስገድ ሲሉት እሱም ከተጠመቀው ህዝብ ጋር ከ7 እስከ 14 ጊዜ ሰገደ ይላል በቤታችን። ስለዚህ ስገድ ባሉሱ ሰገድ ማርያም ደግሞ 14 ጊዜ ከ7 እስከ 14 ጊዜ ስለሰገዱ እመቤታችን ነች ያሰገደችው ማለት ሰገድ ማርያም አሰገድ ማርያም ትባላለች። አሰገደች ማርያም ትላለች። በሁለት ይጠሯታል። ሰገደም እኛ ከ7 በላይ ተዛዝ በላይ ያው 14 ጊዜ ስለሰገዱ እመቤታችን ያሰገደችው እናታችን በስውር አሰገደች። እኛ 7 ጊዜ ነበር ያሰገደችው እመቤታችን ነች 14 ጊዜ ያሰገደችው በማለት ሰገድ ማርያም አሰገድ ማርያም ትባላለች። ሁለቱም ይጠራል እና ይሄ ከባድ ቦታ ነው። እና ደግሞ አንዴ በራእይ አምና ላይ ነው ይሄ መቃኞ ተሰርቶ በቃ ህዝቡ ተተዲያ አረጋ ያለ ቀበሌው ጠቦታል። ያቺ መቃኞን ከበው ያ ጸሎት ይደረጋል። መቃኞ ውስጥ ሲደረግ እንደዚህ እንደሚያስቀድሱ ከራ እንደሚያከብር ይቺ ቦታዋን ጭንልቅ ብሏታል። ይሄ ወደፊት ይሰራ ይሆን ወይኔ የተሰወ ቅዱሳኖች ጋር በጉባኤ ያለ ገባር ጉባኤ ያላቸው እያሉ ይሄንን አሰበ ልቡ ስነቃ በቃ ብዙ ጎምኛለሁ። እግዚአብሔርን ቦታ በጣም ይመለከተዋል። ሰው ነው የጠፋው፣ አሳሽ ነው የጠፋው። እንደው አሁን ወደፊት ሐሳብ እንደው መቃኞ ተሰርቶ ወደፊት እንደው እመቤታችንን ወይ ለግሞት ማርያም ወይ ለጥር ማርያም አንድ ጊዜ ብናከ ተሰወሩ ቅዱሳን ጋር በመናገር እኮ ምሕረት ለዓለም ይገኛል። ተሰወሩ ቅዱሳን ጋር ማገልገል ከነሱ ጋር ጸሎት ማድረግ ለዓለም ምሕረት ይመጣል። ምርቃት ይመርቃሉ። እነሱ እንደነሱ ደክመን የንቁልቁለት ወደን ከነሱ ጋር ድካም ስላደረግን ምርቃት ይሰጣሉ። እነሱ የነሱ ምርቃት ለትውልድ ይበጃል። የተወለዱ ይባረካል፣ የተዘረሩ ይባረካል ማለት ነው። ዛሬ አሁን እንዲህ ያለውን ቦታ ጸጥ ያለውን ቦታ እየተው በራስ ሐሳብ ዝም ወደ ደጋ በራስ ሐሳብ እግዚአብሔር የማይመለከተው እግዚአብሔር በስውር የሚያገሩ ድልበስ ቅዱሳኖች የሚባሉት እኮ እንደዚህ እንፍራቸው እናከብራቸው። እኛ በነስሮት ነው ያለው ባልኮ እንደዚህ ድልበስ ቅዱሳን የሚባሉት እነኛ ናቸው። ይሄን ቦታ እንደው በየቀኑ ባይምሽ በዓመት አንድ እንደሚደርግ ለዓለም ምሕረት ፈውስ እንደሚገኝ ታመንበታል። እና የዛሬ ሰው በቃ እግዚአብሔር እንዲለየው ይፈልጋል። በቃ ወደ ከተማ ወደ መንገድ ወደ ማብራት ወደ ምቾት ወዳለበት ግን አባቶቻችን እኮ ተፋይነት እኮ ሲያስተምሩ ዘወትር መጸለይን አታቋርጡ፣ ቤተክርስቲያን ላይ አገልግሉ፣ እዚህ የሚወደው ንጹህና ጾሙ ደዱ፣ ውዳሴን ከንቱ ነው የሚቀረው የዘላለም ክብር አትውደዱ። እናንተስ የቀደሙ አባቶችን በመከራና በድካም ብዛት ከዓለም ወጡትን በመጋደላቸው ከሆነ ሐሳብ ሊለንሱ መስሏቸው ስራቸውን ካልተከተላቸው ልጆቻቸው አትባሉ፣ በመከራቸውን ካልመሰላቸዋቸው በደስታቸውን አትመስሏቸው፣ በድካማቸውን ካልተባበራቸው ወደ ቤታቸው አትገቡ ብለው ይህንን አሳልፈዋል አባታችን አቡነ ተክለ ሃይማኖት ማለት ነው። በቃ ድካም እንደዚህ መውጣት መውረድ ማለት ነው። የቅዱሳን ቦታ ስንወጣ በቃ መከራው ወደ ዓለም ይለወጥልናል። እኛ አሁን ዛሬ እንደ ቤተክርስቲያናችሁ ደጁ ተክላል ያችሁና በቃ ምን ለሰው ለእግዚአብሔር የምንደክምበት ነገር የለም ማለት ነው። እግዚአብሔርን ስንል የምንደክምበት የለም የዛሬ ትውልድ ማለት ነው። እና ታዲያ ምንም ዓለም ላይ ሲወጣ መከራ እንጂ ዓለም የለም። አሁን እንደዚህ ያለውን ቦታ ሆነ በእጅ አይደለም እንዲሰው እንጂ እኛ ፈልገው ነበር እንደ መቃኞ ተሰርቶ በዓመት አንዴ እንደው ከቅዱሳን ጋር አገልግለን እንደው ብንመተን በእግዚአብሔር ምሕረት ነው ነበር። አሁን ዞሮ አይቀርም ወደፊት እግዚአብሔር ይፈቀዳል። እግዚአብሔር አይቀርም። የጽዋለ ጸርቅም ታሪካቸው በዓለም እየተነገረ ነው። የአቡነ ዜና ማርቆስና የአቡነ ተክለ ሃይማኖት ጸሎት እንግዲህ ልውሰ ስጋውን ወደ ሰውነት ቀይሮ ተጠምቀው አጥምቀው እዚህ ቦታ ክርስትና አንስተዋቸው አቅርበዋቸው
የሥላሴ ምሕረት የተገለጸበት ለእናታችን የሰገዱበት ቦታ ነው። የእሳቸውም ስም በዓለም እየተገለጠ ነው። አዎ ጸሎት እኮ እያደረጉ ነው። ጸሎት እኮ ተጠመቁ በኋላ ብዙ ጊዜ ሶስቱም ጸሎት ሲያደርጉበት ነው የኖሩት። ይህች ቦታ ማለት ነው። ሶስት እንግዲህ ቅዱሳን እንግዲህ እነሱ እንደው ያደረጉበት እኮ በጣም ሰው እንደዚህ ያለ መሆን የለበትም ነበር። በረከት ለማግኘት የጸጋ ለማግኘት ሲቦታ እንደው ብዙ ሰው የሚለየው አልነበረም። ግን የዛሬ ሰው በቃ የዚህን ጸጋ የማይፈልግ ነው እንጂ እዚህ ነው እንግዲህ እግዚአብሔር ወደፊት እንግዲህ የምናስበው እንግዲህ እግዚአብሔር ካለ ከረዳን አሁን እቺ ብቻ መቀኘት ምኞት አለ። እቺ ቦታ ላይ ምኞት አለ ከቅዱሳኑ ጋር ለማገልገል እነሱ መርቀው ነው የሚሰዱ። ምንሰሰሰ መርቀው መስቀላቸው ባርከው ነው የሚሰዱ። ለኛ ባይታዩም ማለት ነው ትውልዳቸው ይባረክ ብለው ይሰዱናል ማለት ነው። እነሱ ያሉት በረሃ፣ እኛ ደግሞ እቻችን በዛ በትንቢት የምናገለግልበት ቦታ እግዚአብሔር የተለየ ቦታ ነው። በዓመት አንዴ በረከት ማግኘት ያንን ወደፊት እንደው እንግዲህ እግዚአብሔር ቀን ተሰጠ ሰላም ካደረገልን እንግዲህ መፈተናችን አይቀርም። የታደለ የተፈቀደለት መርቋቸው የዚህ ቦታ እንዲደርሳቸው ይሄን ቦታ በዓይነ ሕሊናቸው የሚያስቡትን የጓጉትን የዚህ ቦታ የቅዱሳኑ ጸሎት ይድረሳቸው በሏቸው። መርቁ እግዚአብሔር ይሳባቸው። እግዚአብሔር ጸዋለ ጽድቅን ከሰይጣን ወደ ቅዱሳንነት የመለሰ አምላክ እኛም በዛ ተከፍሎ የሚያስቡትን ልጅ የመለሰ በዚህ ቦታ ጸጋ በረከት እንዲያገኙ እግዚአብሔር በቸርነቱ ይጎብኝልን፣ ያሳስብልን። ከእመቤታችን ከቅድስት ማርያም ረድኤቷን በረከቷን እግዚአብሔር አምላክ ያሳድርብን። እዚህም በዚህ ቦታ ያሉ ቅዱሳኖችን ጸሎታቸው ለዓለም ምሕረት፣ ድህነት፣ ፈውስ ያድርግልን እግዚአብሔር አምላክ ይቀበል። እግዚአብሔር አቡነ ዘበሰማያት አቡነ ዘበሰማያት ቅድስት እግዚአብሔር ጻሙን ሱቅ አለ ተቀደመ ሰማያት ከመሆኑ ስፋየ ነዘለለ ወገነ አዘነው ልጅና በሳነ ዲገነ ከሆነ ወደ አበሰለዳ አነግዝ ውስጥ መንሱ አላ አዲነና ሐራም ከዚህ አካቲ መንግስት ያለ ሰው አለ አልባል በሰላም ቅዱስ ገብርኤል መልአክ ወግዝት የማራን ሰላም ለክድኝ በልና ክንዲ በሲያችን መግዚአብሔር ጸብቋ ሰላም ዱረታን ተሱረ ተርሲ ተሳሰሰው ተዘጋጅ ዛይን ሰይሳሉ ጸልያ ፍሮት ኢየሱስ ወተንሰተና ጽነት ያለ እግዚአብሔር አቢ ስናውቅ በድረስ አናውቅ በስተ ከዚህነት ተወ ካመት እስከ ሰራውን ኃጢአት ሁሉ በቅዱሳኑ ጸሎት እግዚአብሔር ይቀበለን። ማሰሪያ እግዚአብሔር ፍታ ይህች ቦታ ተባረክ ያድርግ እግዚአብሔር አምላካችን። ወደፊት ደግሞ አይተዋቁ ልናገለግልባት እንችላለን፣ ልንቀደስባት እንችላለን፣ ማለት ልንቆምባት እንችላለን። የእግዚአብሔር የተከበረ ስሙ ከፍ ልልባት ነው ሊነገርባት ይችላል። እግዚአብሔር የሚያውቅበት ነገር የለምና እንደ እግዚአብሔር እዛው ደስ ያደሰን። አሜን።